ሰላም ጋይስ እንዴናችሁ አለን ወሳ አለን ማለት ነው። እና እንደሚታወቀው ትላንት በለቀኩላችሁ ቪዲዮ የቪኦኤልቲን አጠቃቀምና ጥቅሙን ነግሬያችሁ ነበር እና አጠቃቀሙ እንዴት እንደሆነ አሳየን እያላችሁ ነው። እሱን አሁን አሳያችኋለሁ ማለት ነው። ከዛ በፊት ግን አካውንቴ ዋርኒንግ እየሰጠ ስለሆነ 10 ጊዜ በተቻለ መጠን ኮፒ ሊንክ አርጉልኝ ባካችሁላችኋለሁ። ፎሎ ያላረጋችሁ ፎሎ አርጉ እና በመቀጠል ማለት ነው ቪኦኤልቲ በሜትር ታክሲ ስራ ላይ በጣም ሊጠቅማችሁ ከሚችል ዋነኛው ነገር መሃል አንዱ ነው። ኔትወርኩን እጅግ በጣም ነው አክቲቭ የሚያደርግላችሁ ማለት ነው። በጣም አክቲቭ ያደርግላችኋል። ስልክ እያወራችሁ የትኛውንም ስራ መቀበል ትችላላችሁ። የትኛውንም ኢንተርኔት ያለ መቆራረጥ ስልክ እያወራችሁ መጠቀም ትችላላችሁ ማለት ነው። እና አጠቃቀሙ እንዴት መሰላችሁ? በመጀመሪያ ቀጥታ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ እንደገባችሁ ኮኔክሽን የሚለውን ትጫናላችሁ። ከላይ ያሰመርኩበት ይታያችኋል። ኮኔክሽን የሚለውን ትጫናላችሁ። እሱን ስትጫኑ ደግሞ ቀጥሎ ሞባይል ኔትወርክ የሚለውን ያመጣላችኋል ማለት ነው። እንደምታዩት ልክ ሞባይል ኔትወርክ የሚለውን ስትጫኑ ከላይ እንደሚያሳያችሁ VOLTE የሚለው አለ። የኔ ሁለት ሲም ስለሆነ ነው ሁለቱም ጋር ያለው ማለት ነው። እቺኛዋን ኦን ታረጋላችሁ። ሁለት ሲም ካላችሁ ሁለቱንም፣ አንድ ሲም ካላችሁ ራሱ አንዱን ነው የሚያሳያችሁ። ኦን ታረጉና ቀጥታ ምን ታረጋላችሁ? 994 ቴሌ ደውላችሁ VOLTን ለማስጀመር ፈልጌ ነው ትላላችሁ። ከዛ መሰሩበትን ስልክ ምናምን ይጠይቋችኋል፣ ተናግራላችሁ ወዲያው ማለት ነው 30 ደቂቃ ባልሞላ ጊዜ ውስጥ ማለት ነው አገልግሎቱ ክፍት ይሆንላችኋል ማለት ነው። ከዛ በኋላ ስትደዋወሉ ምናምን ከመደወያው ቀድሞ HD የሚል ምልክት አለው ማለት ነው። ሜሴጅም ይገባላችኋል። ልክ አክቲቭ ሲሆንላችሁ ሜሴጅ ይገባላችኋል ማለት ነው። ይሄ ሴቲንግ በማብራት ይሄን አፕ በመጠቀም የተቀላጠፈ ስራ እንዲደርሳችሁ አርጉ። ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። ይመቻችሁ ፋሚሊ።